መዝሙር 150 ቁጥር 6 ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግነው ብሎ ቅዱስ ዳዊት እንደተናገረው አምላካችንን አመስግነው። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። የጠራን የሰበሰበ ከቅርብም ከሩቅም ስፍራ ቸርነቱና ምሕረቱ ይነገር ላለም ይወራ። ይታደስ ጸበል ጸድቁ በፍቅር ሁሉም ይቅመሰው። የእግዚአብሔር ርስቱ ነውና ካህኑ ሕዝቡን ይባርከው። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። ከፍ ይበል እጃችን እንዲታይ ለዓለም በሙሉ ተገልጦ በአራቱ ማዕዘን ይነበብ ቅዱስ ወንጌሉ። በቤቱ አሳድጎናል ጠብቆን በችሎታው አለብን የሱ ውለታ ዘላለም የማይረሳው። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። የወርቁን ጥና ይዛችሁ ካህናት ዕጣናት ይዙ፣ በብዙ ክብር ያጌጠ ልብሰ ተክህኖ ልበሱ። እለፉ በመሃላችን የድንግል ምስሏን ይዛችሁ ካህናት የእግዚአብሔር ዓይኖች አስቡን በጸሎታችሁ። ዕለቱ የምስጋና ነው፣ ምሽቱ የዝማሬ ነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። አንደበት ያለ ሁሉ እግዚአብሔርን ያመስግነው። ስላየ በደብረ ታቦር ተገልጦ የእግዚአብሔር ክብር መልካም ነው እንዳለ ጴጥሮስ ለሰው ልጅ በዚህ መኖር። በዝና የሰማነውን በዓይናችን ዛሬ አየን። አንሄድም እኛስ ከቤቱ ወደ ማን እንሄዳለን?